በከምባታ ዞን ዳምቦያ ወረዳም የጉልባና ህዳሴ ከፍተኛ ሁለተኛ ደረጃ ትምህርት ቤት ላይ በተከሰተው ዝናብ የቀላቀለ ድንገተኛ አውሎ ንፋስ ጉዳት መድረሱ ተገለጸ። ትምህርት ቤቱ ተጠግኖ ወደ ቀድሞ አገልግሎት እንዲመለስ የሚመለከታቸው የመንግስትና የበጎ አድራጎት ማህበራት የድርሻቸውን እንዲወጡ ጥሪ ቀርቧል። አደጋውን አስመልክቶም የዳምቦያ ወረዳ ዋና አስተዳዳሪ አቶ ሙንዳዬም ግርማሞ እንደገለጹት የትምህርት ቤቱ መማሪያ ክፍሎችና የመምህራን መኖሪያ ተገነጣጥለው መውደማቸውንና መሰባበራቸውን ተናግረው አደጋው ከ1.2 ሚሊዮን ብር በላይ ግምት ያለው ጉዳት ማድረሱንም ገልጸዋል። ሚያዝያ 8 ከሰዓት 2 ሰዓት ከማታ 2 ሰዓት ተኩል አካባቢ ከባድ ዝናብና አውሎ ነፋስ ነው የገጠመው። እዛ መነሻ ዳምቦያ ወረዳ ጉልባና ህዳሴ ትምህርት ቤት ከፍተኛ ጉዳት ነው የደረሰው። አሁን ለጥጋና ራሱ ከባድ ባጀት በሚያስፈልግ ደረጃ ነው የሚገኘው። አጠቃላይ የወደመው ንብረት ሲገመት በአጠቃላይ ወደ 1 ሚሊዮን 200 ሺህ በላይ በተሻለ መጠን ያለውን ነገር ህብረተሰቡን በማነቃነቅ ገቢ መሰብሰብ እየተንቀሳቀስን ነው ያለነው። በከምባታ ዞን ግብርና መምሪያም አደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ኃላፊ አቶ ደስታ ሄሴቦ በበኩላቸው በህዝብና በመንግስት ሀብት ላይ ደረሰው ጉዳት ከፍተኛ መሆኑን ገልጸው መሰል ድንገተኛ አደጋዎች በዞኑ በተለያዩ አካባቢዎች ሊከሰቱ ስለሚችሉ ህብረተሰቡ ጥንቃቄ ሊያደርግ እንደሚገባም አሳስበዋል። የአየር ንብረት እየተቀየረ ነው ያለው። በዛ ምክንያት የበረዶ የቀላቀለ ዝናብ ንፋስ ከፍተኛ ዝናብ ከፍተኛ ንፋስ የቀላቀለ ዝናብ አየርም በየአካባቢው እየተከሰተ በመሆኑ ከዚህ መነሻ ምናልባትም እዚህ ወንዶ ቀበሌ በዳምቦያ ወረዳ የተፈጠረው ከፍተኛ ጉዳት የደረሰበት እንደሆነ እያየን ነው። ስለዚህ ቀጣይ አካባቢው ላይ የሚፈጠሩ ነገሮችን በጥሞና የሚያይበት ሁኔታ መኖር አለበት የሚል አጠር ያለ መልእክት ቢጤ ሀሳብ ለማካፈል ፈልጋለሁ። የአካባቢው ነዋሪ አቶ አወል አቡቴም በትምህርት ቤቱ የመማሪያ ክፍሎች በግቢ ዛፎችና በመማር ማስተማሩ ስራ ላይ ያደረሰው የንብረትም ሆነ የሞራል ጉዳት አስደንጋጭ መሆኑን ተናግረዋል። አጠቃላይ ያለው ባርዛፍና አጠቃላይ ቆርቆሮ ተበትኖ ከአቅማችን በላይ በመሆኑ ለማሳወቅ የቻልነው በዚህ ነው። ይሄ ከኛ አቅም በመሆኑ መንግስት ነው እቆት የምናገኝበት ነው ያለን ሀብት ስለሆነ በአጭር ቀን ይሄን በተለያየ እገዛ ድጋፍ እንዲሰጠን ቃሌን በዚህ አጠናቅቃለሁ። ዘገባው የከምባታ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ኢትዮጵያ